እነዚህ ባልና ሚስት በአሜሪካ የሚኖሩ ናቸው። ሰውየው ስሙ ማቲው ይባላል። ሚስቱ ደግሞ ሳንድራ ትባላለች። ትዳር ከመሰረቱ 8 ዓመት ሆኗቸዋል። አንድ ሴት ልጅም አለቻቸው። በደስታም የሚኖሩ ጥንዶች ናቸው። እናም ከዕለታት አንድ ቀን ማቲው ከቤት ወጥቶ ወደ መስሪያ ቤት እየሄደ ሳለ መሃል አስፋልት ላይ አንዳች የሚያንጸባርቅ ነገር ከሩቁ አየ። ይሄ እንደዚህ የሚያብረቀርቅ ነገር ምን ይሆን በማለት መኪናውን ዳራስ ይዞ ነገሩን ለማየት ወደ መሃል አስፋልት ገባ። ሲያየውም መስታወት የሚመስል ቁልፍ መያዣ ነበር። በጣም ብዙ ቁልፎችም ነበሩበት። ወስዶትም ወደ መኪናው ገባ። የቁልፍ መያዣውንም በሌላኛው አቅጣጫ አዙሮ ሲያየው የአንዲት ቆንጂዬ ወጣት ፎቶና ስም፣ ስልክ ቁጥር እንዲሁም የደም አይነቷን የሚገልጽ ጽሑፍ እንዳለበት ተመለከተ። ማቲውም ቁልፉን ለልጅቷ ለመመለስ አስቦ ቁልፍ መያዣው ላይ ባለው ስልክ ቁጥር ደወለ። ከጥቂት ጥሪ በኋላ ልጅቷ ሄሎ ማለበል የሚል ድምፅ አሰማች። ማቲውም ሰላም የኔ እመቤት፣ ከቁልፍ መያዣው ላይ ነው ስልክሽን ወስጄ የምደውልልሽ። መሃል አስፋልት ላይ ነው ያገኘሁት። ቁልፎቹ ብዙ ናቸው፣ ምናልባት የሚያስፈልግሽ ከሆነ ብዬ ነው የደወልኩልሽ አላት። ልጅቷም በደስታ ድምፅ አረ በጣም ያስፈልገኛል፣ ቁልፉ በመጥፋቱ ሕይወቴ ሁሉ ተመሰቃቅሎብኛል፣ እባክህ አድራሻህን ብቻ ላክልኝ፣ ያለህበት አሁኑኑ በውበር መጥቼ ወስደዋለሁ አለችው። ማቲውም አረ ምንም ችግር የለውም፣ እኔ መኪና ስለያዝኩ ምናልባት በፍጥነት መጥቼ ላቀብልሽ እችላለሁ፣ አድራሻሽን ብቻ ላኪልኝ አላት። ልጅቷን በጎግል ማፕ አድራሻዋን ላከችለት። ቦታው መርሶ ከሚኖርበት ከተማ 50 ኪሎ ሜትር ርቀት አለው። ማቲውም የመንገዱን ርቀት ሲያይ ተመልሶ ስራ ለመግባት እንደሚረፍድበት እያሰበ ግን ደግሞ ለልጅቷ ቃል ስለገባ ቃሉን ለማክበር ሲል ወደ ልጅቷ ጉዞውን ጀመረ። ልክ ከከተማ ወጥቶ እየሄደ ሳለ ቁልፉን በድጋሚ አንስቶ በትኩረት የልጅቷን ፎቶ መመልከት ጀመረ። በልጅቷም ቁንጅና ትኩረቱ ተስቦ አምላኬ ሆይ እንዴት ውብ ናት፣ ፎቶዋ እንዲህ ያማረ፣ በአካል ምን ትመስል ይሆን እያለ ከራሱ ጋር እያወራ መኪናውን በፍጥነት መንዳቱን ቀጠለ። በዚህ መሃል ሚስቱ ሳንድራ ደወለችለት። ስልኩንም አንስቶ ሄሎ የኔ ውድ፣ ምነው ደህና ነሽ አይደል? ችግር አለ እንዴ አላት። ሚስቱ ሳንድራም አረ ምንም ችግር የለም፣ ብቻ ውስጤ ለምን እንደሆነ አላውቅም በጣም ተረበሸ አለችው። እርሱም ፈገግ እያለ አታስቢ፣ የኔ ናፍቆት ይሆናል፣ እኔ እስከመጣልሽ ልጃችንን ይዘሽ ካፌ ቡና ጠጪ አላት። ሚስቱ ሳንድራም እሺ የኔ ፍቅር፣ ብቻ ተጠንቀቅ፣ ደስ የማይል ስሜት ስለተሰማኝ ነው አለችው። ማቲውም አታስቢ፣ ምንም አልሆንም፣ ብቻ አንቺ ተረጋጊ፣ ስመለስ ደግሞ አብረን እራት ውጪ እንበላለን፣ እስከዚያው በጣም አፈቅርሻለሁ አላት። እርሷም እኔም አፈቅርሃለሁ፣ መልካም ቀን ይሁንልህ ውዴ ብላ ስልኩን ዘጋች። ማቲው ከሚስቱ ጋር አውርቶ ስልኩን እንደዘጋ የመኪናውን ስፖኪዮ እያየ ሴቶች ግን ምን አይነት ፍጡራን ናቸው፣ ገና ለገና የልጅቷን ፎቶ አይቼ ስላደነኩ ብቻ የቅናት ስሜት ተሰማት፣ በጣም ይገርማል፣ ሴቶችማ የሆነ ከወንድ የተለየ ተፈጥሮ አላቸው በማለት በሚስቱ ሁኔታ እየተደነቀ ጉዞውን ቀጠለ። ለጥቂት ደቂቃዎችም እንደነዳ ልጅቷ ደወለችለት። ማቲውም ስልኩን አንስቶ ሄሎ አላት። ልጅቷም ያው ስልክ ቁጥሬን ካየኸው ስሜንም ታስተውለዋለህ ብዬ አስባለሁ፣ ግን ምናልባት ካላየኸው ስሜ ማርያ ይባላል አለችው። ማቲውም በእርግጥ ስምሽንም አይቼዋለሁ፣ ያው ለመተዋወቁ ጊዜ ያለን ብዬ ነው፣ ደግሞ እየመጣው ነው፣ ጥቂት ደቂቃ ብቻ ነው የቀረኝ። በነገራችን ላይ ቅድም ስደውልልሽ እኔ የምኖረው ከተማ ውስጥ የምትኖሪ መስሎኝ ነበር፣ ግን እኔ ራሴ አመጣልሻለሁ ካልኩሽ በኋላ ነው እኔ ካሰብኩት በላይ በጣም ሩቅ መሆኑ የገባኝ፣ ቃሌን ላክብር ብዬ ነው ጉዞን የጀመርኩት አላት ሳቅ እያለ። ማርያም በጣም ይቅርታ ስላስቸገርኩ፣ እኔ መኪና ይዣለሁ ስላልከኝ አንተ ብትመጣ ይቀላል ብዬ ነው እሺ ያልኩ እንጂ ራሴ ያለህበት መጣ ነበር አለችው። ማቲውም አረ ምንም ችግር የለውም፣ እኔ እየቀለድኩ ነው፣ ደግሞ መሆን ከ5 ደቂቃ በኋላ ደርሳለሁ፣ ስለዚህ አትጨነቂ አላት። ማርያም እሺ አመሰግናለሁ፣ እኔም መንገዱ ዳር ቆሜ እየጠበቅኩ ነው አለችው። ስልኩም ተዘጋ። ከ5 ደቂቃ በኋላ ማቲው ቦታው ላይ ደረሰ። ማርያም መንገዱ ዳር ቆማለች። ማቲው ገና ከመኪናው ሳይወርድ ልጅቷን ማየት ጀመረ። ከፎቶ በላይ በጣም ውብ ናት፣ በዚያ ላይ ገና ወጣት ሴት ናት። ማቲውም መኪናውን ዳራስ ይዞ ወረደና ከማርያ ጋር ተጨባበጡ። ማርያም የእውነት እንዳንተ አይነት መልካም ሰው እስከዚህ እድሜ ድረስ አጋጥሞኝ አያውቅም፣ በጣም ደግ ሰው ነህ፣ በጣም አመሰግናለሁ አለችው። ማቲውም አረ ምንም ችግር የለውም፣ ያደረግኩት ነገር መልካም በመሆኑ ደስ ብሎኛል፣ አንቺን አለመርዳት ይከብዳል፣ ምክንያቱም አንቺን በጣም መልካም ንግግር ያለሽ ቆንጂዬ ወጣት ነሽ፣ ስለዚህ ምንም አታስቢ አላት። ማርያም ስለ መልካም አስተያየትህ በጣም አመሰግናለሁ፣ እባክህ ወደ ቤት ግባ፣ ቁልፉም እንዴት እንደጠፋብኝ እነግርሃለሁ አለችው። የማቲውም አይኖች ሐሳቡም ጭምር የማርያ ውበት ላይ ስለነበር እምቢ ሊላት አልቻለም። ስለዚህ እሺ ደስ ይለኛል፣ እንዴት ቁልፍሽ እዚያ መሃል አስፋልት ዳር ሊወድቅ እንደቻለ ለመስማት ቸኩያለሁ አላት። የማርያ ቤት ከመንገዱ ትንሽ ገባ ብሎ ስለነበር ማርያም ማቲውን መኪናው እዚህ ይቁም ወይስ ወደ ቤት ታስጠጋዋለህ አለችው።
ማቲውም እዚህ ቦታ ፓርኪንግ ስለሌለ ወደ ቤትሽ ባስጠጋው ይሻላል፣ ነይ ግቢ አላትና እስከ ቤቷም ድረስ አብሮ በመኪና መጡ። ከመኪናውም ወርደው ወደ ቤቷ ግቢ እየገቡ ሳለ ማሪያ የተፈታ ጫማዋን ለማሰር ዝቅ ስትል ማቲው ከኋላዋ ቆሞ የሰውነቷን ውበት በግርምትና በአድናቆት እየተመለከተ ማሪያ ድንገት ዘወር ስትል አይኑ ሰውነቷ ላይ መሆኑን አስተዋለች። ክፉ ነገርን ማሰብ ስላልፈለገ ከፊቱ ስለቆምኩ ይሆናል የሚያየኝ ብላ ምንም እንዳላስተዋለ በመሆን የቤቷን በር ከፍታ አስገባችው። ማቲውም ገብቶ ሶፋ ላይ ቁጭ አለ። ቤቷ ያረጀ ነበር። ዕቃዎቿም ውበት አልባ ነበሩ። ቢሆንም ግን ንጹህና ጽዱ ነበሩ። የኑሮ ደረጃዋም የወረደ መሆኑን አስተዋለ። በልቡም በጣም እያዘነ ይህችን የመሰለች ቆንጆ ልጅ እንደዚህ አይነት ኑሮና ቤት ውስጥ ትኖራለች ቢባል ማን ያምናል በማለት ከውስጡ ጋር እያወራ እያለ ማሪያ የሚበላ ነገር ከቡና ጋር ጠረጴዛው ላይ አስቀመጠችለት። እባክህ ብላ ቡናውም እንዳይቀዘቅዝብህ አለችው። ማቲውም የሚበላውስ ነገር ይቅርብኝ፣ ባይሆን ቡና በጣም ስለምወድ ልጠጣ አላት። ማሪያም እሺ ደስ እንዳለ ብላ እርሷን ቡና ይዛ ፊት ለፊቱ ተቀመጠች። ማቲውም በአይኖቹ ደረቷን እየቃኘ ቁልፍሽ እንዴት እዛ አስፋልት ላይ ሊገኝ እንደቻለ እስኪ ንገሪኝ አላት። ማርያም እኔ በሳምንት 3 ጊዜ ለስራ ወደ እናንተ ከተማ እመላለሳለሁ። የምሰራውም ጽዳት ነው። ከድርጅቱ ታማኝ ሰራተኞች መሃል አንዷ እኔ ነኝ። ከዚህም የተነሳ ሌሎች ሰራተኞች እንኳን የማይገቡበት ክፍል ውስጥ እየገባው ስለማጸዳ ገንዘብ ጭምር የሚቀመጥበትን ክፍል እንዳጸዳ ቁልፍ ሰጥተውኛል። እናም አብዛኛውን ጊዜ የምጠቀመው ትራንስፖርት ፐብሊክ ባስ ነው። በእርግጠኝነት ቁልፌን የጣልኩት ባስ ውስጥ ነው። ለዚያ ነው አስፋልቱ መሃል ላይ ያገኘኸው። ከ3 ቀን በፊት ከስራ ወጥቼ ስመለስ ቁልፉን መጣሌን አስተዋልኩ። የቤቴም ቁልፍ እዚያው ቁልፍ መያዣ ላይ ነበርና ወደ ቤቴ ራሱ የገባሁት ለባለሙያዎች ደውዬ መጥተው ሌላ ቁልፍ ቀይረውልኝ ነው። በማግስቱም ከምሰራበት ድርጅት ደውለው አሞኝ ተኝቻለሁ፣ በዚህ ሳምንት እረፍት ልውሰድ ብያቸዋለሁ። ቁልፉ ጠፍቶብኛል ካልኳቸው በሌላ ነገር ይጠረጥሩኛል። ስለዚህ ነው በእምነት ቁልፉ እስኪገኝልኝ ድረስ ቤቴ ቁጭ ያልኩት። ደግሞ የሆነ ሰው ደውሎ ቁልፉን እንደሚሰጠኝ እምነት ነበረኝ። ያም ሰው አንተ በመሆን ደስ ብሎኛል፣ ምክንያቱም በጣም ጥሩ ሰው ነህ። ደግሞ የራስህን ስራ ትተህ ነው እዚህ ድረስ ይዘህልኝ የመጣኸው። የእውነት ምስጋና ትልቅ ነው አለችው። ማቲውም ኧረ ምንም ችግር የለውም አታካብጂው፣ እኔም ለእረፍት ከከተማ እንደወጣው ቆጥረዋለሁ። በዚህ አጋጣሚ ከስራ በማረፌ ደስ ብሎኛል አላት። ማርያም ጣቱ ላይ ጋብቻ ቀለበት ማድረጉን ስላየች ይመስለኛል ባለትዳር ነህ፣ ስንት ልጆች አሉህ አለችው። ማቲውም አዎ ባለትዳር ነኝ፣ የአንዲት ሴት ልጅ አባት ነኝ። በትዳር 8 ዓመት ሆኖናል። ሚስቴም ልክ እንዳንቺው ቆንጆና መልካም ሴት ናት አላት። ማርያም ፈገግ ብላ ኧረ ተው ምንም ቆንጆና መልካም ብሆን ከሚስት አልበልጥም አለችው። ማቲውም ፈገግ እያለ እውነት ነው ሚስቴ አንደኛ፣ አንቺ ሁለተኛ አላት። ሁለቱም እየተሳሳቁ ማቲው በቃ አሁን መሄድ ይኖርብኛል፣ ለሌላም ጊዜ እንግዳሽ እንደምሆን ተስፋ አደርጋለሁ። በሚቀጥለው ደግሞ ቁልፉን ሳይን ቦርሳሽን ብትተይ ጥሩ ነው አላት ፈገግ እያለ። ማርያም እየሳቀች ኧረ ልክ ነህ፣ በአሁኑማ ከቁልፉ የተሻለ ነገር እጠላለሁ አለችው። ማቲውም እባክሽ እኔ እርዳታ ባስፈለገሽ ጊዜ ሁሉ ደውይልኝ፣ ስልኬ እንኳን ካልሰራለሽ በዚህ ኢሜል አድርግልኝ፣ ከዚህ በኋላ ቤተሰብ ነን በማለት ቢዝነስ ካርዱን ሰጣት። ማርያም ኧረ በደስታ ደውላለሁ ብላ ተቀበለችው። የእውነት ግን ከልቤ ነው የማመሰግንህ፣ አንተ በጣም መልካም ሰው ነህ። ከትልቅ ጭንቀት ነው የገላገልከኝ። ይህን ቁልፍ ባላገኝ ኖሮ ስራዬንም ማጣው ነበር። ደግሞ በዚህ ፍጥነት ይገኛል ብዬ አላሰብኩም ነበር፣ ግን እግዚአብሔር በእናንተ አይነት ሰው ሊረዳኝ ስለፈለገ ቶሎ አስገኘልኝ። ደግሜ አመሰግናለሁ አለችው። ማቲውም ኧረ ብዙ አታካብጂ፣ ይሄ ማንኛውም ሰው ሊያደርገው የሚችለው ነገር ነው። በዚህ አጋጣሚ እኔም ስለተዋወቅኩሽ ደስ ብሎኛል። በነገራችን ላይ ብዙ ጥያቄዎች አእምሮዬ ውስጥ አሉ፣ በሚቀጥለው ጊዜ ስንገናኝ እጠይቅሻለሁ አላት። ማርያም እባክህ አሁን ጠይቀኝ፣ ምን ነው የሆነ ቅር ያለ ነገር አለ እንዴ አለችው። ማቲውም ኧረ በፍጹም ምንም ቅር ያለኝ ነገር የለም፣ ይልቅስ በእነዚህ ጥያቄዎች ምክንያት መገናኘት ስለሚኖርብን ይሆናል። እናም በሚቀጥለው ጊዜ እጠይቅሻለሁ። ደግሞ አትጨነቂ፣ መጥፎ ጥያቄ አይደለም፣ ያው ውስጤ የበለጠ ሊያውቅሽ ስለፈለገ የተፈጠረብኝ ጥያቄ ነው። መልካም ቀን ይሁንልሽ አላት። ማርያም ፈገግ ብላ እሺ ላንተም መልካም ቀን ይሁንልህ፣ ግን የምጠይቅሽ ጥያቄ ያለኝ ብልኸኝ እኔን ሰስፔንስ አድርገ መሄድ ገርሞኛል አለችው ፈገግ እያለች። ማቲውም ፈገግ እያለ ጥሩ ነዋ፣ በቶሎ እንድንገናኝ የሚያደርገን ስሜት ውስጥ መግባት ሻላት። መኪናውንም አስነስቶ ወደ መንገዱ እየሄደ በስፖኪዮ እያያት ወይ ጉድ፣ እግዚአብሔር ሆይ ዛሬ ደግሞ ከምን አይነት ሴት ጋር አገናኘኸኝ? በዚህ ቁንጅናዋ፣ በዚህ መልካም ባህሪ እንዴት ይህን የመሰለ ኑሮ ትኖራለች? የሆነ ችግርማ ሳይኖርበት አይቀርም። በጣም የሚገርም ነገር እኮ ነው እያለ ከራሱ ጋር እያወራ ጉዞውን ቀጠለ። ማርያም ምን አይነት መልካም ሰው ነው! ለረጅም ዓመታት እንደማውቀው ሰው ነው የሆነብኝ። ነፃነቱና መልካምነቱ እንዴት ደስ የሚል ነው! ደግሞ ሌላው ቢቀር ፍቅረኛ አለሽ ወይስ የለሽም እንኳ አይለኝም በማለት በእርጋታው እየተገረመች ሚስቱ ግን እድለኛ ሴት ናት እያለች ከራሷ ጋር እያወራች እርሷም ወደ ቤቷ ገባች። ክፍል 2 ይቀጥል የምትሉ በኮሜንት አሳውቁኝ። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ሐሳቡን ከወደዳችሁት ደግሞ ለሌላ ሰው ሼር አድርጉ። ቪዲዮውን ስትጀምሩት ላይክ ካላደረጋችሁ አሁን ላይክ አድርጉ።
አመሰግናለሁ።